የ15 ሀገራት የጥቁር ገበያ የምንዛሬ የዋጋ ዝርዝር፣ የዋጋ ተመን እንዲሁም በንግድ ባንክ ስንት ይዘረዘራል የሚለውንና ከፍተኛውን ዋጋ የሚሰጠውን ባንክ ሙሉ መረጃና ሙሉ ዝርዝር አስደምጣችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። ጥቁር ገበያ በዛሬው ዕለት ማለትም የምንዛሬ ዋጋ በጥቁር ገበያ ጨመረ ወይንስ ቀነሰ አብረን እናያለን። ቪዲዮአችን ላይክ አድርጉ። መረጃ አናዛዛም። በቀጥታ ወደ ጉዳያችን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 19035 ብር እንደሚዘረዘርና አንድ የአሜሪካን ዶላር 190 ብር ከ35 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ60 በመዘርዘር ላይ ይገኛል። በሐዋላ አስተላላፊ ወኪሎች በኩል ለሚልኩና በካሽ ለሚዘረዝሩ ለእያንዳንዱ የአሜሪካን ዶላር ተጨማሪ 10 ብር ጉርሻ ይሰጣል። በዚህም አንድ የአሜሪካን ዶላር በንግድ ባንክ 164 ከ64 በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ አንድ የአሜሪካን ዶላር 152 ከ60 በሂጅራ ባንክ 152 ከ93 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በመቀጠል ዩሮን እናያለን። 100 ዩሮ 22491 ብር እንደሚዘረዘርና 1 ዩሮ 224 ብር ከ91 ሳንቲም በመዘርዘር ላይ ይገኛል። በጥቁር ገበያ በንግድ ባንክ 176 ብር ከ50 እንዲሁም በሂጅራ ባንክ 180 ብር ከ04 በአባይ ባንክ 182 ከ75 ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። በመቀጠል የምናየው ስዊዝ ፍራንክን ነው። 100 የስዊዝ ፍራንክ 24473 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 244 ብር ከ73 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 184 ከ98 እንዲሁም በአባይ ባንክ 198 ከ18 በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 196 ከ99 ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። በመቀጠል የምናየው ወደ ኢማራቶች ዲርሃም እናመራለን። 100 የኢማራቶች ዲርሃም 5183 ብር እንደሚዘረዘርና አንድ ዲርሃም 51 ብር ከ83 ሳንቲም እየተዘረዘረ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 41 ብር ከ25 ሳንቲም፣ በአቢሲኒያ ባንክ አንድ የኢማራቶች ዲርሃም 44 ብር እንዲሁም በሂጅራ ባንክ 44 ብር ከ12 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በመቀጠል የሳዑዲ ሪያልን እናያለን። 100 የሳዑዲ ሪያል በጥቁር ገበያ የመሸጫ ዋጋው 5076 ብር እየተዘረዘረ እንደሚገኝና አንድ የሳዑዲ ሪያል 50 ብር ከ76 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 40 ብር ከ40፣ በአቢሲኒያ ባንክ 43 ብር ከ55 እና በሂጅራ ባንክ 43 ብር ከ40 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ የሳዑዲ ሪያልን በተመለከተ አቢሲኒያ ባንክ ነው። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 13930 ብር እንደሚዘረዘርና አንድ ካናዳን ዶላር 139 ብር ከ30 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 13354 ብር እንደሚዘረዘርና አንድ የአውስትራሊያን ዶላር 133 ብር ከ54 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 26047 ብር እንደሚዘረዘርና አንድ ፓውንድ ስተርሊንግ 260 ብር ከ47 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ኩዌት ዲናርን እናያለን። 100 የኩዌት ዲናር 62082 ብር እንደሚዘረዘርና አንድ የኩዌት ዲናር 620 ብር ከ82 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የባህሪን ዲናርን በተመለከተ ነው። 100 ባህሪ ዲናር 50481 ብር በመዘርዘር ላይ ይገኛል። ጆርዳን ዲናርን እናስከትላለን። 100 የጆርዳን ዲናር 26841 ብር እንደሚዘረዘርና አንድ የጆርዳን ዲናር 268 ብር ከ41 ሳንቲም በመዘርዘር ላይ ይገኛል። የኢንዲያን ሩፒን እናያለን። 100 የኢንዲያን ሩፒን 209 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ09 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ኳታር ሪያል እናያለን። 100 የኳታር ሪያል 4915 ብር እንደሚዘረዘርና አንድ የኳታር ሪያል 49 ብር ከ15 ሳንቲም በመዘርዘር ላይ ይገኛል። የሳውዝ አፍሪካን ራንድ እናስከትላለን። 100 የሳውዝ አፍሪካን ራንድ
65 ብር እንደሚዘረዘርና አንድ የሳውዝ አፍሪካን ራንድ 9 ብር ከ65 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 49488 ብር እንደሚዘረዘርና አንድ የኦማን ሪያል 494 ብር ከ88 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።